ሰላም ሰላም ቤተሰብ ጓደኞቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላም ሁኑልኝ። ከዚህ በፊት ማለት ነው አዲስ በሆንኩ ሰዓት እንደዚች እህቴ ይነስረኝ ነበር። በጣም ነበር የሚነስረኝ። ሰዎቼ ያኔ ሙቀት ነው ምናምን አሉኝና የሆነ አዲስ ስትሆኑ እንደዛ አይነት ነገር ያጋጥማልና አይዟችሁ። እኔም ራሱ በጣም ነበር የደነገጥኩት ያኔ ማለት ነው። ካፍና ካፍንጫዬ በጣም ነበር ደም የሚፈሰኝ። ይሄ ነገር አጋጥሟችኋል እናንተም ብዬ አስባለሁ። እና አይዟችሁ፣ እኔ ምንም አላረኩም። እንዲሁ ነው የጠፋብኝ። እንደ ፈጣሪ ማለት ፈጣሪን ተማጸንኩኝ። በጸሎት ነው የጠፋ። ምንም አይነት መድኃኒትም የተጠቀምኩ ነገር የለም። የዚች እህቴ ደግሞ የከፋው ነገር ለረጅም ጊዜ ነው የሚፈሳት ካፍና ካፍንጫዋ ማለት ነው። ደግሞ የከፋ ነገር ሰውነቷ አባብጧል። ፊቷ ምን ምን እንደሚያካክል የከንፈሯ ምኗ፣ አንገቷ፣ ሁሉ ነገሯ አባብጧልና እዚህ ጆርዳን ውስጥ ነው የምትኖረው። በጣም ያሳዝናል። እሱ ብቻ አይደለም፣ ሰዎቿ መጥፎ ናቸው በጣም። ደሞዜን ስጡኝ ስላቸው እንገልሻለን እያሉ ያስፈራሩኛል እያለች እንግዲህ እባካችሁ መርዳት የሚችሉ ብዙ ልጆች እንግዲህ ሼር እያደረጉ ነው። ከሞተች በኋላ ከማልቀስ በጣም ነው የምታሳዝነው። የእውነት በጣም ልብ የሚነካው ነገር ቢሮዎቹ ራሱ አይመልሱላትም። ቀጥ ብለሽ ስሪ፣ ኮንትራት ነሽ፣ ስራሽን ስራ አርፈሽ እያሉ ነው። እቺ ልጅ እየታመመች እንዴት ነው የሚሰራው? ወደ ሀገር መግባት ፈልጋለሁ፣ መሞት አልፈልግም፣ እባካችሁን ድረሱልኝ እያለች እያለቀሰችን ያለችውና በጣም ያሳዝናል። አሁን ደግሞ ኤርፖርቶቹ ምናምንም ተዘግቷል። ወደ እነዚህ ሰዎች የሚሸኟትም አይመስለኝም። ሁለተኛ ቢሮዎቹ ራሱ አይመልሱላትም። እስቲ ጆርዳን ያላችሁ እንግዲህ ብዙ ናችሁ፣ መርዳት የሚችሉ ብዙዎቻችሁ እንትን ሼር እያደረጉ እየተቀባበሉ ነበረ። ፈጣሪ ድረስላት። ምን ማድረግ ይቻላል? ብቻ በጣም ያሳዝናል። እኔ አላቅም። ፈጣሪ ይድረስላት። ደግሞ ከህመሙም በላይ የሚያስጠላ ክፉ አሰሪ ሲያጋጥማችሁ የእውነት በሽታ ራሱ እነሱ በሽታ የሚሆንባችሁ እነሱ ናቸውና ከእንደዛ አይነት ጨካኝ አሰሪ ፈጣሪ ይጠብቃቸው እህቶች። እኔ አላቅም፣ እንጃ በብዛት እዚህ የተረገሙ ናቸው የበዙትና ፈጣሪ ከእንደዛ አይነት እርኩስ ከሆኑ ማዳሞች ፈጣሪ ይርዳችሁ። እንግዲህ እቺ ልጅ ለፍታ 24 ሰዓት እግሯ እስኪያብጥ ድረስ ሰርታ ደሞዟን ስትጠይቅ እንገልሻለን የምን አባሽ ብር ነው ብሎ ያስፈራሩታል ማለት ነው። ኦሮምኛ መስማት የሚችሉ ልጆች መስማት ትችላላችሁ። ብዙዎቹ እየተቀባበሉ ነው፣ በአማርኛም በኦሮምኛም በሁሉም ቋንቋ ማለት ነው። ምክንያቱም እኛ እዚህ እስከመጣን ድረስ ሁሉም ወገኖቻችን ነው አይደለ እህቶቼ? ያው ቋንቋ ማሰሙ ልጆች ትኖራላችሁ፣ ማለትም ማሰሙ አላችሁ እንጂ በብዛት ማሰሙ ትኖራላችሁ። ምን እንደምትል ላይገባችሁ ይችላል እሷ የምትናገረው ነገር። ግን ብዙ ልጆች በአማርኛም ዲዩት እያደረጉ ሼሪ ሲያደርጉ ነበር የዚህች ልጅ ቪዲዮ ማለት ነው። በጣም ነው የምታሳዝነው። ሳልሞት በህይወት እያለው በሀገሬ መግባት ትፈልጋለሁ፣ እባካችሁን ድረሱልኝ እያለች እያለቀሰች ነው። ድምጿ ራሱ በደንብ አይወጣም። ረበስ ፊቷ በጣም አባብጧል። እኔ አላቅም። ስንት አይነት ማለት አሉ እኮ መልካም አረቦች አሉ፣ ግን እንደዚህ አይነት እርኩስም አሉ። ታማቸው እንኳን እንደዚህ ታማ እንኳን አንጀታቸው ማይራራ ምን አይነት ድንጋይ እንደሆኑ በስመ አብ ወልድ። እና በጣም ያሳዝናል። የዚህ ጆርዳን ጉድ ቢወራ አልቅም። ወይም ተዘግቶ እንዶ ሰውም አያርፍም። ተዘግቶ እንዶ ሰዎች ቢያርፍ ይሻል ነበር። የእውነት አንዴ ተዘግቶ ቢቀር ይሻላል። እውነቴን ነው። ዜጎቻችንም ከሚሰቃዩ ብቻ ይከብዳል። በጣም ከባድ ነው። ፈጣሪ ይርዳት። እውነት ቤትም ቀይሩልኝ ስላቸው እምቢ አሉኝ። ቢሮቹማ ተው፣ ቢሮቹን ያላቅም። አንዳንድ ቢሮቹ ዘመዶቻችሁ ይሁን ምንም አይመስላቸው። ምንም ብሰሙ መስማቸው ጥጥ ነው። ቆይ ምንድን ነው ታዲያ እዚህ ጋር
በህጋዊ መጣን ማለት ምንድን ነው? መፍታችን ካልተከበረ ማለት ነው። ዝም ብሎ በደላላ መምጣቱ አይሻልም እንዴ? እንዶ በደላላ ይሻላል። እንዶ እኮ መልካም ቤት ካጋጠማችሁ ምንም ሳይደርስባችሁ ኮንትራታችሁ ጨርሳችሁ ወደ ሀገር ቤት የሚገቡ አሉ። በህገ ወጥ መጥቶም በደላላ መጥቶ ማለት ነው፣ ያለ ኤጀንሲ መጥቶ እና እኔ አላቅም ምኑ ጋር ኤጀንሲ ምንድን ነው ጥቅሙ? ትርፋቸው ምንድን ነው? እኛ ስንበደል ወደ ቢሮ ወስዶ የእኛ መፍት ማስከበር ነው አይደለም? አልተመቸንም ብሎ ስንደውል ቤት መቀየር ነው ማለት ምኑ ጋ ነው? ኤጀንሲ የሚባሉ ጥቅማቸው ምንድን ነው? እኔ እቺ ልጅ ጊዜ ታማ መስራት አልችልም እያለች እያለቀሰች እንደዚህ እንኳን ሆና ምንም ልረዷት አልቻሉም። ያላግጡባታል ማለት ነው። እኔ አላቅም። ባለፈው ህግ ወጣ ለሰራተኞች ምናምን ብሎ ተወራ፣ ግን ውሸት ነው። እንደዚህ ዜጎቻችን እየተሰቃዩ ነው። ፈጣሪ ይርዳን። ሌላ ምንም አልልም። አሁን ኤርፖርትም ተዘግቷል። ልጅቷ ወደ ሀገሬ ነው መግባት የሚፈልገው መሞት አልፈልግም እያለች ነው። አሁን ደግሞ ኤርፖርትም ባለው ነገር ያው እናንተም ታውቁታላችሁ፣ ሰላም የለም። ፈጣሪ ሰላም ያምጣው። ብቻ ይከብዳል ያለው ነገር። እነዚህ የተረገሙ እንዶ ፈጣሪ እሳት ያወርድባቸው እንደዚህ አይነት ክፉ ማዳሞች። ኧረ በስመ አብ ወልድ። ብቻ ይከብዳል። ፈጣሪ ድረስላት ነው እንጂ ሌላ ምን ይላለሁ። እና በጣም እያየው ነበረ ትላንትና። በጣም አንጀቴን በላችኝ፣ ያሳዘነች። ምንም ባላደርግላት ሌላ ሰው ነበረ ሼር አድርጎ፣ ከዛ በሷ ስም ስገባ ሙሉ ቪዲዮን ገብቼ እያየው ነበርና ይከብዳል። በቃ የሆነ አንዳንዴ እድልም ያስፈልጋል። የእውነት እድልም ያስፈልጋል። አንዳንዶቹ በጣም የሚገርም ማዳሞች አሉ። አንዳንዶች ደግሞ እንደዚህ እርኩስ ሰይጣን ከሰይጣን ራሱ እንጃ፣ ሰይጣን በእነሱ ይቀናል፣ ክፋታቸው ማለት ነው። የዚህ ሀገር ነገር ቢወራም አያልቅም። ስንቱ ምራብ ስንቱ የሚሰቃያሉና እኔ በየቀኑ የሚሰማ ነገር ለጆሮ ራሱ ይሰቀጥጠኛል። አሁን ሌሎቹ ኧረ አታማርሩ ጆርዳን ምናምን እያላችሁ እንትን የምትሉ አላችሁ። እናንተ መልካም ማዳም ስላጋጠማችሁ ለሌላው ችግር ለእናንተ አይገባም። እና ብዙ የሚሰቃዩ አሉ። የእውነት ማርያምን በቀን አንዴ ብቻ በልተው የሚያድሩ አሉ። እሱንም የማይበሉ አሉ። አንጀታቸው ተጣብቆ ማለት ነው። አንዴ ከበላሽ የምን አባሽ ምግብ ነው እየተባለች እንግዲህ በአረብ ሀገር እየተራቡ የሚኖሩ እህቶቻችን አሉ ለማለት ነው። ፈጣሪ ይደርስላችሁ። እቺ እህታችን ደግሞ ብዙዎቻችሁ ሼር እያደረጉ ነው። ከዚህ ካለችበት ነገር እንደሚያወጧት ተስፋ አድርጋለሁ። ፈጣሪ ይደርስላት። ከምንም በላይ ደግሞ እቺ ልጅ ጤና የላትም፣ በጣም ታማለች። ጤና ስታጡ ደግሞ በጣም ከባድ ነው። ምን እንደሆነ በሽታው ራሱ አላቅም። ፊቷ በጣም ነው የሚያስፈራው። እንትኑ ላይ እንዳያችሁ ታምኔሉ ላይ እንዳያችኋት ፊቷ በጣም ነው የሚያስፈራ። በጣም ማለት በጣም አባብጧል። ከባድ ነው። ጤና የላትም እቺ ልጅ። የሆነ ነገር ብትሆን ምንም እንደ እንትን ታሽጋ ወደ ሀገሯ ካልሆነ የሆነ ቦታ ይቀብሯታል። ምን የኛ ነገር እንደዚሁ ነው። ማንም እኮ የሚጠይቀን የለም። የትኛው መንግስት የትኛው እንትናችን ነው? ፈጣሪ ይጠብቀን እንጂ ሌላ ምን ይባላል? ሁላችሁም ፈጣሪ በያላችሁበት ይጠብቃችሁ። ጤናችሁ ፈጣሪ ይጠብቃችሁ። የእውነት ጤና ይስጣችሁ እህቶቼ። አዳዲስ የሆናችሁ ደግሞ ሳብስክራይብ፣ ላይክ፣ ሼር አድርጉ። በያላችሁበት መልካም ጊዜ መልካም ቆይታ። ወዳችኋለሁ። ቻው